አሳዛኝና እውነተኛ ታሪክ የህይወት ምስቅልቅል ክፍል 4 አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ ብዙ ትትረፍረፍ ይበል እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። እንግዲህ ዛሬም እንደተለመደው የህይወት ምስቅልቅል የሚለውን ታሪክ ክፍል 4 ይዤ ቀርቤያለሁኝ። ውጤቴን ተቀብዬ ስመለከት ከትምህርት ቤቱ ሰቃይ ተማሪዎች ከሚባሉት ተርታ ተሰልፌ 3.8 አምጥቼ ትምህርት ቤት ላይ የአመቱ ኮከቦች ተብለን ወደ 11ኛ ክፍል አለፍኩኝ። ማትሪክ ከብዙ ልጆች ጋር አለያየን። ሁሌም ማጣት የማልፈልጋቸው የዲን ወንድሞቼ ጋር ተለያየሁ። ዱንያ ነው፣ ምንም ማድረግ አይቻልም። ዛሬ የምታገኘውን ነገ ታጣዋለህ። አገኘዋለሁ ብለህ ያላሰብከውን አታገኘውም። ዛሬ ያዝከው ጓደኛ እስከ ሞት ድረስ አንለያይም ብትልም ነገር አገር ስቃይ ወይም በተለያየ የህይወት አዙሪት ላይ ስትጠመድ ቃል የገባኸውን ትረሳለህ። ይህንን መለያየት ብትጠላውም ጓደኝነት እውነተኛ ቢሆን እንኳን አንድ ነገር ይለይሃል። ለነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንኳን ያልቀረው ሞት ይለይሃል። መስከረም ሲደርስ የተሻለ ትምህርት ለማግኘት በትምህርቴ ጎበዝ ስለሆንኩ ከአጎቴ ጋር ሆኜ ለመማር የኢንዱስትሪ ከተማ የተለያዩ ፋብሪካዎች መገኛ ወደ ሆነችው ወደ ወሎ ኮምቦልቻ ከተማ ሄድኩኝ። ሀርቡ ከተማን በጥሩ ትውስታዋ የህዝቡ ጥሩነት የምወዳቸው ጓደኞቼን ትቼ ሀርቡ ከተማን ተሰናበትኳት። የህይወቴ ብዥታ ምስቅልቅል አሁን ድረስ የማረሳቸው መጥፎ ትዝታዎች የመጀመሪያው 11ኛ ክፍል ኮምቦልቻ ሃይስኩል ትምህርቴን ስፖራል መገንጠያ ሰፈር አካባቢ መማር ከጀመርኩ በኋላ ነው። የኮምቦልቻ ህዝቡ በዘመነኛው አነጋገር የሰለጠነ ነው። የሸሪዓ አስተሳሰብ ዲነል ኢስላም ግን ብዙም አይታይበትም። ሀርቡ እና ኮምቦልቻን ሳወዳደራቸው የሰማይና የምድር ያህል እርቀት አለ። ሀርቡ ትምህርት ቤት ሳይቀር የመስጊዱ ቂራአት ዳዕዋ ሲሆን፣ ኮምቦልቻ ደግሞ ትምህርት ቤት የሚሰግድ የለ፣ ጀማዓ የለ። መስጊድ ላይ ለራሱ ስለ ሸርክ ስለ ሐራም ነገሮች ዳዕዋ ሲደረግ በጭራሽ አትሰማም። ከተማው በትምህርት ቤቱ ሴት ወንድ በአንድ ላይ ተቃቅፈው ይሄዳል። ሙስሊም ወንድ ክርስቲያን ሴት፣ ክርስቲያን ወንድ ሙስሊሟን ሴት ያፈቅራል። በትክክል ሳስበው እንዴት ክርስቲያን ወንድ የተከበረችውን ሙስሊም ሴትን ያማግጣል? እንዴት እህቴ ባትሆን የዲን እህቴ አይደለች እንዴ የሚል ሐሳቤ ውስጥ ያቃጣዋል። እንኳን እንደዚህ መፋቀር መንገድ ለመንገድ መጋተት ክርስቲያን ወንድ ሙስሊም ሴቶችን ሲያጀዝብ ሲስማት ሳይ ቀርቶ የእኔ አባት ፊቅህ ደርስ እያቀሩ ካፊር የሚል አንቀጽ ወይንም ሙርተድ ከዲኑ ያፈነገጠ የሚለው ላይ አላህ በጀሃነም እሳት እንደሚቀጣቸው ንባብ ሲደርሱ አዑዙ ቢላህ ይሉና ይሸፈናሉ። እኔም ያ አስተሳሰብ ስለወረስኩኝ ያደኩበትም ስለሆነ የሙስሊም ሻርፕ ክሬም ሂጃብ የለበሰችውን የዲን እህቴን ትልቅ መስቀል ያደረገ ወንድ ልጅ አቅፏት ሲሄድ በአይኔ ካየሁኝ ወላሂ ቢላሂ መላ ሰውነቴ በንዴት ይገታተራል፣ ጅማቴ ይወጣጠራል። አንድ ቀን እንደዚህ የሙስሊም እህቶችን የሚያጀዝበውን ልጅ አውቄ ያልሆነ ሰበብ ፈልጌ ተጣልቸው ሰፈር ላይ ጠብቄ በጩቤ አስፈራራሁት። ከዛን ጊዜ በኋላ የሰፈር ልጆች እና የትምህርት ቤት ልጆች እነዚህ ከሀርቡ እና አካባቢዋ የሚመጡ ሰዎች
ቼቼኒያ ናቸው እያሉ ይፈሩን ጀመር። ሰፈር ላይ ጠብቄ ያስፈራራሁት ልጅም ትምህርት ቤት ዳይሬክተሩ ቢሮ ገብቶ ብቻዬን ይዞኝ በጩቤ አስፈራርቶኛል ብሎ ከሰሰኝ። እኔም ውሸቱን ነው አላስፈራራሁትም ብዬ ሽምጠጥ አድርጌ ካድኩኝ። ከዚያም ዳይሬክተሩ ምስክር የለህም እንጂ ሲያስፈራራህ ያየ ቢኖር ኑሮ እናሳስረውም እናባረረውም ነበር አለው። ዳይሬክተሩ እኔን በማስጠንቀቂያ አለፈኝ። እስኪ እመተል ኢስላም አስቡት እንጂ ብዙ ጊዜ ክርስቲያኖች የሚሉት አባባል አለ። የክርስቲያን ወጡ የኢስላም ጭርስቱ እየተባለ የስንት ሙስሊሞች ክብር ተነፍጓል። እንዴት ሙስሊም ሴትን ሙስሊም ያልሆነ ወንድ አፈቅርሻለሁ እያለ ይጫወትባታል። ይሄን ነገር ምንም የማይመስለው ሰው በጣም ደዩስ የማይቀና ግድ የለሽ ነው። ደዩስ ደግሞ ጀነት አይገባም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የዚናን ሐራምነት የማያውቅ በስሜት የሚነዳ ሙስሊሞች ንጽህናቸውን ስለሚጠብቁ ይመቻሉ እያለ የፈለገውን ይሰራል። አላህን የማያውቅ እንዴት ለሙስሊም ሴት ልጅ ክብር ይኖረዋል? ትርፉ ሴቶቻችን የካፊር ወንድ መጫወቻ ሆነው ይቀራል። እኔም በትምህርት ቤት በሰፈር በማየው ነገር መናደድ ይዣለሁ። የሚገርመኝ ሙስሊም ወንዶችም ለሙስሊም እህቶቹ የሚያዝን የለም። እንዲያውም ሙስሊም ሴቶችን የሚያጣብስ አሳልፈው የሚሰጡ ሙስሊም መሆናቸውን ስታይ በጣም ያማል። ጉር ነው፣ ጉድ አያረጅም። ገና ብዙ ነገር ይቀጥላል። የፈሩት ይደርሳል አይደል የተባለው። ስንት ሴቶችን ለምን በክርስቲያን ወንዶች ሙስሊም ሴቶች ተናቁ እያልኩ ደሜ የሚፈላው ክርስቲያን ሆነው የሙስሊም ሴቶችን አቅፈው የሚሄዱትን ባየሁ ቁጥር ከንፈሬን እየመጠጥኩ እየዛትኩ የምሄደው ጠንካራ የነበርኩት እኔው አንዋር በጊዜ ብዛት አብራን አንድ ትምህርት ቤት ከምትማር ከአንዲት ክርስቲያን ልጅ ጋር ስሟም ሰብለህ የምትባል ልጅ ጋር በተለያየ ምክንያት መቀራረብ ጀመርኩኝ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ ብዙ ተትረፍረፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ እንግዲህ ክፍል 4 ይሄንን ይመስላል። ቀጣይ ክፍል 5 እስከሚለቀቅ ድረስ እስከዛው ድረስ መልካም ጊዜ ለሁላችሁ።